ለንግግር ያደረጉበት ህዝቡን ወደ እልህ ከተው የማያስፈልግ ግጭት ባይፈጥሩ ነው ብያምናለሁ። So the principle rests, the principle is non interference ነው። በእንደዚህ አይነት ነገር ባይገቡ አርፈው ቢቀመጡ ለየክብር እንግዳ ከተደረጉ ተጋብዘው ሄደው በግለሰብ የመንግስትነት ኮፍያቸውን አስቀምጠው እንደ ግለሰብ አክብረው ሄደው መገኘት እንደሚችሉ ብቻ ከዚህ ውጪ የመንግስት ፕሬዘንስ ለህዝቡ ሰላምና ጸጥታ ማድረግ እንዳለም ይሄ ፎሌ አደራጅተናል ብለው እነሱ በገንዘብ የራሳቸውን ካድሬዎች ሊገዙ የሚፈልጉበት ነገር አግባብ አይደለም። የምፈራው እነሱ የሚፈሩበት ምክንያት የታወቀ ነው። እንደዚህ አሁን ተሰብሰብ መናገር ሰላማዊ ሰልፍ ምናምን በማይፈቀድበት ሁኔታ የበዓል ሴሬሞኒዎችን በመጠቀም ሰው ተቃውሞውን ያሰማል ነው። ተቃውሞ በሚሊዮን የሚቆጠር ህዝብ ወጥቶ እንዲያሰማብን አንፈልግም። ስለዚህ ደጋፊዎቻችንን ብቻ እንዲወጡ እናደርጋለን ነው ፍቃድ በመስጠት ኮንትሮል ለማድረግ ይፈልጋል እና ብዙ ሰው እንዳይወጣ በማድረግ ብዙ ተቃውሞ እንዳይገለጽ ለማድረግ ብለው ነው ይሄንን የሚያደርጉ። ይሄ የተወሰነ ያህል ሰው ወደ ከቤት እንዳይወጣ ሊያደርግ ይችላል። ነገር ግን ተቃውሞውን አይቀንሰው። ይልቅ እነሱ እጃቸውን ማስገባታቸውን ሲያውቅ በግብታዊነት ሰው ሁሉ ሊሄድ ይችላል። እንዲሁም ጭራሽ ሊቆጣጠሩት ከማይችሉት በላይ ሊሆንባቸው ይችላል። ለምሳሌ ዛሬ ዓመት አዲስ አበባ ላይ ሲከበር ያ ሁሉ ሚሊዮን ህዝብ ሲሄድ ፎሌ ራሱን አደራጅቶ ቄሮ ራሱን አደራጅቶ ነው በሰላም የጨረሰው። ምንም ችግር አልተፈጠረም። ስለዚህ አሁንም ህዝቡን ልውስጥ ከተው የማይሆን ነገር ውስጥ ከሚገቡ ቢቃወምም መቃወሙ የታወቀ እኮ ነው። ይሄው ስንትና ስንት ተቃውሞ ሲያደርግ ነበር። ስለዚህ ቢቃወም እሱን ይግለጽ፣ ግን በሰላም ወጥቶ እንዲገባ የፖሊስና የጥበቃ ኃላፊነታቸውን ተወጥተው ያንን ማድረግ ይገባል። እኔም ምፈራው እንዲያውም እነሱ በዚህ አጋጣሚ የተለመደውን ድራማ የመፍጠር ሴራ ሊከስቱ ስለሚችሉ ለኔ የዘንድሮ ኢሬቻ እንዲያውም አያጓጓኝም። በግል ያስፈራኛል እንጂ አያጓጓኝም። ስለዚህ ለነሱ ድራማ አንድ የሆነ ሲን እንዳንፈጥር በጥንቃቄ ብንኖረው ብናልፈው ይሻላል። በዓል ምናከብርበት የተጎዱ ሰዎቻችንን ብናስብበት ዘመን ይመጣል። አሁን በተቻለ መጠን በሰከነ መንፈስ ራሳችንና አካባቢያችንን ተቆጣጥረን በቤታችን ሆነን ብናከብር መልካም ነው ብዬ አስባለሁ። በዚህ መንገድ ህዝቡ ራሱን ሊቆጥብ ይችላል ሊያድን ይችላል ብዬ አስባለሁ። ምክንያቱም በተፈጥሮ አደገኛ ነው፣ በጣም ብዙ ህዝብ ስለሚወጣ። ይሄ መንግስት ደግሞ ትራክ ሪከርዱ ልክ አይደለም። እንኳን ህዝብ በበዛበት እንደዚሁም በሰበብ አስባቡ ድራማ በመፍጠር ትልልቅ ጉዳት ለማድረስ ይችላል ብዬ አስባለሁ። ኢንፋክት ይሄንን የኢሬቻና የመስቀል በዓል ተጠቅሞ አዲስ ድራማ ፈጥሮ የእድሜ ማስቀጠያ ሌላ መንገድ እንዳይፈጽም አብይን በዚህ ስጠረጥረው ነው የቆየሁት እና ብዙም ኤክሳይትድ አይደለሁም። እንደምታየው ብዙም ፕሮሞት እያደረኩት አይደለም። ይሄን ነገር ይገባኛል። የህዝቡ ፍላጎት እልህ አለ። ግን ህዝቡ በዓሉን የሚያከብር ከሆነ በዓሉን ያክብር በስርዓት። ነገር ግን አሁን ያሉት ሰዎች እኛንን የምናስተዳድረው ይሄንን ኢቨንት እኛንን ፍቃድ የምንሰጠው እኛንን ካርድ የምናወጣው እኛንን ግብዣ የምንፈቅደው በግብዣ የምንልከው የምናስመጣው የሚወጣውን ሰው ምን ወስነው የሚሉ ከሆነ ወደ ሌላ ግብታዊ የሆነ ህዝባዊ እርምጃ ይወስደናልና ከቁጥጥር ውጪ የሚሆን አደጋ ሊከሰት ይችላል። ስለዚህ ከዚህ ራሳቸውን ቢቆጥቡ መልካም ነው ብዬ አስባለሁ። በጣም አመሰግናለሁ ዶክተር። አሁን አንድ ተመልካች ከጅግጅጋ በጣም እናመሰግናለን። የኛ ስሜት ነው የተጋራኸውና የኛም ስሜት ያው ነበር እሱ ነው የገለጽከውና በጣም እናመሰግናለን ብለውሃል። በዚህ አጋጣሚ ለቴመሽ ደግሞ ያስተላለፉት መልእክት የሶማሌ ክልል የጎሳ መሪዎችን አመስግኑልን። የዛሬ 4 ወር በፊት የሙስጠፌ ዑመር የሶማሌ ክልል ህዝብ ተወካዮች አባላት 11ን አስረው በህገወጥ መንገድ አስረው ለ120 ቀናት ካሰሯቸው በኋላ ሰሞኑ በሶማሌ ክልል የጎሳ መሪዎች አማካይነት ከእስር ቤት እንዲለቀቁ ተደርጓልና ሌላ የኢትዮጵያ አካባቢዎችና የሀገር ሽማግሌዎችም ትልቅ መልእክት ያስተላለፈ ነው። የሶማሌ ክልል የጎሳ መሪዎች አስተዋጽኦ ትልቅ ነበርና ሌሎችም ሊማሩበት ይገባል፣ ይሄን አስተላልፉልን ብለዋል። ከጅግጅጋ አንድ ተመልካቻችን ዶክተር ጸጋዬ አራሳ እጅግ አድርጌ አመሰግናለሁ። መልካም ምሽት ይሁንልን። ክቡራት ተመልካቾቻችን ከዶክተር ጸጋዬ